ጤና ይስጥልኝ ውድ ተመልካቾቼ በዛሬው ቪዲዮ ለሁለት ቀን የቋጠርኩትን ምሳ ለእናንተ አድርሻለሁ። ኢንጆይ። ዶሮውን ከኦቨን ውስጥ ከአንድ 25 ደቂቃ በኋላ አውጥቻለሁ። ሩዙም እንደዚህ ከቦለቄ ከሽምብራ ጋር ቀቅየዋለሁ። አብዛኛው ጊዜ እንደዚህ አደርጋለሁ። የተጠመጣጠነ ለረጅም ጊዜ ፉል ሆናችሁ እንድትቆዩ የሚረዳችሁ በጣም ቆንጆ ጣፋጭ ነው። ሞክሩት። ማወቅ የምትፈልጉት ሌላ ነገር ካለ ግልጽ ያልሆነ ነገር ካለ ኮሜንት ላይ አሳውቁኝ። ስለተከታተላችሁኝ በጣም አመሰግናለሁ። ኢንስፓየር እንደሚያደርጋችሁ ማለት ጠራጠርም ባይ